አድማጮቼ በያላችሁበት የከበረ ሰላምታዬ ይድረሳችሁ። ለዛሬ ደግሞ እንደሚከተለው የተለያዩ የህልም ፍቺዎችን ይዤላችሁ ቀርብ ያለሁኝ እንደሚከተለው አቀርባለሁ። አብራችሁን ቆዩ። በህልም አመድ እያፈሱ ተሸክመው ማየት ወደፊት በሚመጡት ጊዜያት ያለው የህይወት ጊዜያቶች በጣም ፈታኝ ይሆንበታል ለአላሚው ማለት ነው። የማይመሰገንበት፣ በሰዎች የሚገፋበት፣ በፊት የነበረው ክብርና እንክብካቤ ወደማይኖርበት ጊዜያቶች እየሄደ ነው ማለት ነው። እናም አድማጮቼ ሁልጊዜ እንደምላችሁ እንደነዚህ አይነት ህልሞችን በምታዩበት ጊዜ ማሻሻል የለባችሁን ነገር ማሻሻል ይገባችኋል። ለዚህ ውድቀት ሊዳርጓችሁ የሚችሉ አጉል ባህሪ፣ ጸባይ ወይንም አጓጉል ልማዶች ሊሆኑ ይችላሉ። እነዛን መተው ይኖርባችኋል ማለት ነው። ሌላው ደግሞ ምንድነው ከነዚህ ጎን ለጎን እነዚህን እያደረጋችሁ ጸሎት መጸለይ ደግሞ ያስፈልጋችኋል ማለት ነው። በህልም የተፈጨ ድንች መሽ ፖቴቶ እያየ ወይንም እየበላ ያለመ ሁል ጊዜ የገንዘብ ችግር፣ ጭንቀት ያለበትን ሰው ጠቋሚ ነው። በሌላ መልኩ ደግሞ ድንችን ከመሬት እየቆፈሩ ሲያወጡ ማለም ስኬትን እና ትርፋማነትን የሚያሳይ ሲሆን ትንሽ ግን በዛ ስኬት መሃል እጅግ በጣም ጥቂት የሆኑ ችግሮች እዚህ ግባ በማይባሉ ችግሮች እንደሚያልፉ ግን አመላካች ነው። በህልም የእቃ ማጠቢያ ማሽን እያጠበ እየሰራ ማለት ነው ያለመ ሰው የባለፈውን ጉዳቱን፣ ትካዜውን፣ መከፋቱን መተውና ወደፊት ለመቀጠል ለመኖር በአዲስ ሀሳብ መነሳት እንዳለበት እየተነገረው ነው። ይህንን ህልም ለማድረግ ይህንን ህልም ያለምን ለማድረግ አጋጣሚዎች እንደሚመጡለት እና እነዛን አጋጣሚዎች በብቃት በመጠቀም የኋላን ትቶ የፊትን መያዝ እንዳለበት ጠቋሚ ነው ማለት ነው። በህልም ከሰልን ሳት ሳይኖረው ጥቁር ከሰልን ብቻ ማለት ነው ያለመ አሳዛኝ ሁኔታ እና የሚያስከፋ ነገር እንዳለ እንደሚያጋጥም ጠቋሚ ነው። በህልም የስልክ ቻርጀር ያለመ የጉልበት፣ የስሜት፣ የእንቅስቃሴ መዳከምን ያሳያል እና ይህንን ችግሮችን ለመቅረፍ መንቀሳቀስ፣ መፍትሄ መፈለግ እንዳለበት ጠቋሚ ነው። የስልክ ቻርጀር ማየት ማለት እንግዲህ ተዳክማችኋል ማለት ነው። መነሳት መስራት አለባችሁ ማለት ነው። አልተመማችሁም፣ ምንም አልሆናችሁም። ዝም ብላችሁ ግን በስንፍና በመዳከም ብቻ ቁጭ እንዳላችሁ አመላካች ነው። ስለዚህ መነሳት፣ መስራት፣ መነቃቃት እንዳለባችሁ እየተነገራችሁ ነው ማለት ነው። አንድ ሰው በህልሙ በጣም ጠባብ መሬት ካየ ይህ ማለት ወደ የትም የማያስኬድ ማስኬድ የማይችል ወደ ግራም ወደ ቀኝም ወደ በቃ የታጠረች በጣም ጠባብ መሬት ላይ ቆሞ ካለመ በህይወት የመኖሪያ ጊዜው እያለቀ መሆኑን ያመለክታል። በህልም ደረቅ መሬትን ማየት ምንም ጭቃ አረንቋ የሌለበት መሬት ላይ ቆሞ ማለም ወደ ሰላማዊ ህይወት መድረስን ያመለክታል። በህልም ሰፊ መሬትን እያየ ያለመ ዘርን፣ መውለድ፣ መዋለድን፣ ረጅም እድሜን ያመለክታል። በህልም በደረቅ መሬት ላይ ውሃ በሌለበት መርከብ ወደ እሱ ስትመጣ እያየ ያለመ በተቸገረበት ተስፋ የለውም አለቀለት አበቃለት በተባለው ነገሩ ላይ ችግሩን መፍቻ መፍትሄ ያገኛል። እናም ከጭንቀት እንደሚላቀቅ ያበስራል። በህልም ከመርከብ ውስጥ ሲወጣ ወይንም እየወረደ ያለመ በቶሎ ሊደርስበት ካለ ጥፋት ፈጥኖ እንደሚወጣ ያመለክታል። አንድ ሰው በህልሙ በመርከብ ላይ ሆኖ እየቀዘፈ ወይንም በባህር ላይ በሚሄድ መርከብ ውስጥ ተቀምጦ ያለመ
በሀገሩ ላይ በሚያስተዳድሩ ሰዎች በጥፋተኝነት እንደሚፈለግ እንደሚወነጀል ያመለክታል። ሆኖም ግን በስተመጨረሻ ይህ ሰው ነፃ እንደሚወጣ ነው የሚያመለክተው። በህልም የሆነ ሰው አጠገብ ቁጭ ብላችሁ ተቀምጣችሁ ካለማችሁ ያ ሰው የናንተ መገለጫ ባህሪ ያሳያል። ከእናንተ ጎን የተቀመጠው ሰው በሰዎች ያላችሁን ፐርሰናሊቲ ወይም ማንነት እያሳወቃችሁ ነው ማለት ነው። ለምሳሌ እጅግ በጣም ከተከበረ ስመጥር ከሆነ በጣም ጎበዝ ከሆነ ሰው ጋር ቁጭ ብላችሁ ካለማችሁ ሰዎች ጎበዝ የተከበራችሁ ስመጥር እንደሆናችሁ ነው የሚያዋችሁም የሚያወሩላችሁ ማለት ነው። እንደገና ደግሞ ምንም ጥሩ ስነ ምግባር ከሌለው ሰው ጎን ቁጭ ብላችሁ ካለማችሁ ደግሞ በሰዎች አይን እየታያችሁ እየታማችሁበት ያለው ነገር በዛ ሰው መገለጫ ባህሪ ነው ማለት ነው። በህልም የቆመች መርከብ በውሃ ተሞልታ ካያችሁ መከራን፣ ሐዘንን፣ ህመምን፣ ጥሩ ያልሆኑ ነገሮች እየመጡ መሆናቸውን እና ነገር ግን እንግዲህ ይህ እንደ ሁኔታው ነው። እንግዲህ ከዚህ ላይ በጸሎትም ካስቀራችሁት ማለት ነው መፍትሄ ወደሚያገኝ ችግር ይሆናል ማለት ነው። ካለዚያ ደግሞ እንግዲህ ይህ ጥሩ ያልሆነ ህልም ነው። በህልም በማዕድን የበለጸገን ውሃ ያለመ ይህም ማለት አላሚው ሲጠጣ ወይንም ደግሞ ውሃው በሚፈልቅበት ቦታ ሆኖ ያለመ ጤናማ የሆነ የአኗኗር ዘይቤ ያለው ሰው እንደሆነ ጠቋሚ ነው ማለት ነው። አንድ ሰው በህልሙ በእርሻ ቦታው በሰብሉ የመስኖ ውሃ ሲያበጅ ካየ በሰብሉ ሁሉ ሲያዳርስ ካለመ ይህ ሰው ከዚህ በኋላ ሀብቱን ገንዘቡን ሁሉ እግዚአብሔርን በሚያከብር ነገር ላይ ብቻ ያውለዋል። ይህም ማለት ላጡ ሰዎች በማካፈል ቤተ እምነቶችን በማሰራት መጠለያ ለሌላቸው መጠለያ በማዘጋጀት የመሳሰሉትን በማድረግ እንደሚያውለው ይህ ህልም ያመለክታል ማለት ነው። አንድ ሰው በህልሙ እጅግ በጣም ሰፊ የሆነ መሬት ላይ ቤት፣ ተራራ ምናምን የሌለበት ራሱ እዛ ላይ ቆሞ በህልሙ ካየ ቦታው ላይ ማለት ነው ይህ የሚያመለክተው አስደናቂና ሰላማዊ የሆነ ኑሮ እየጠበቀው መሆኑን ያበስራል። በተጨማሪም ደህንነት፣ የአምላክ ጥበቃን፣ ሰላምን እና ተስማሚ እረፍት ያለበት ነገርን ሊያጋጥመው ሊያገኝ እንደሆነ ያበስራል። አንድ ሰው በህልሙ አዳምን ወይም ሔዋንን ካየ ከሁለት አንዳቸውን በህልም ካየ ላቀደው ነገር ያ አላሚው ላቀደው ነገር መልካምና በጣም ጥሩ የሆነ እድለኛነትን ያሳያል። ሌላው አዳምና ሔዋንን እያናገራችሁ ካለማችሁ ወይንም እነሱ እያናገሯችሁ ካለማችሁ በጉጉት እየጠበቃችሁት ያለው ምኞታችሁ የዘገየ መሆኑን እንደምታውቁ ጠቋሚ ነው። ነገር ግን የሚዘገየው እጅግ በጣም ለጥቂት ጊዜ መሆኑን ተረድታችሁ በትዕግስት እንድትጠብቁ እየተነገራችሁ ነው ማለት ነው። አንድ ሰው በህልሙ አልጋው ውስጥ በተኛበት ቦታ ላይ ማለት ነው ጉንዳኖች ካየ ወደፊት ህይወቱ ብዙ ችግር እንደሚያጋጥመው ያስጠነቅቃል። ሌላው ደግሞ በህልም ጉንዳንን ማየት በእለት ተእለት ኑሮ እርካታ ቢስ የሆነን ሰው ጠቋሚ ነው። በተጨማሪም በሰዎች ያለመፈለግ የመናቅ የታናሽነት ስሜት እንደሚሰማችሁም ጠቋሚ ነው። እናም እዚህ ግባ በማይባል ነገር ሁሉ በሚመጡት ቀናቶች እንደምትናደዱ እንደምትነጫነጩ አመላካች ነው። ነገር ግን በመጨረሻ ይህን ህልም ያለመ ሰው በመተባበርና ከሰው በመግባባት ለስኬትና ለምኞት መሳካት ብቸኛው አማራጭ እንደሆነ ይረዳል ማለት ነው፣ ይወስናል ማለት ነው። ይህ አላሚ በህልም ጦጣን ማየት የሚያመለክተው የቅርብ የሆነ ጓደኛ ህመም እንደሚያገኝ
እንደሚያገኘው ጠቋሚ ነው። ይህ ካልሆነም በማህበራዊ ሁኔታ ውስጥ መዋረድ እንደሚያጋጥም ውርደት ማለት ነው እንደሚያጋጥም ያስጠነቅቃል። በህልም በአቧራ የተሸፈነ አሮጌ መጽሐፍ ይዞ ማለም አላሚው አሁን ላለበት ሁኔታ እና አኗኗር ከባለፈው የህይወት ተሞክሮው በማስታወስና በመማር ነገሮችን ማስኬድ እንዳለበት ህይወቱን መምራት እንዳለበት እያስጠነቀቀው ነው። ሌላው አዲስ መጽሐፍ እየገለጠ ያለመ ወደ አዲስ ህይወት አኗኗር ሊሸጋገር መሆኑን ይጠቁማል። ሞትን አይወክልም። በህልም አድራሻ የተጻፈበት ማስታወሻ ደብተር ወይንም መጽሐፍ ይዞ ያለመ ለወደፊት የህይወት አጋሩ ወይም አጋሯ የሚሆንን ሰው የማየትና የመተዋወቅ ትክክለኛ ሰዓት መሆኑን ያመለክታል። ይህ ማለት ይህንን ህልም ባያችሁበት ጊዜ አይናችሁ ውስጥ የገባ ሰው የወደዳችሁት ትክክለኛ አጋራችሁ መሆኑን እያመለከታችሁ ነው። አንድ ሰው በህልሙ የራሱን የመኖሪያ አድራሻ እየጻፈ ካለመ በቁማር ነክ ነገሮች እንዳይጫወት፣ ቁማር ነክ የሆኑ ነገሮችን ጋምብሊንግ እንዳትጫወቱ ያስጠነቅቃል። በህልም የራሳችሁ ወይንም የሌላ ሰው አድራሻ ሲነገር ሲወራ ወይንም ስትሰሙ ካለማችሁ የግል ህይወታችሁን በተመለከተ በፍቅር ግንኙነት ሊሆን ይችላል፣ በትዳር ወይንም በሌላ በጣም ከፍተኛ ጥንቃቄ ሊኖራችሁ እንደሚገባ ያስጠነቅቃል። በህልም የመጽሐፍት መደብር ውስጥ ገብቶ ያለመ የመንፈሳዊ ምሪት እንደሚያስፈልገው፣ የኃጢአት ንስሐ እንደሚያስፈልገው እና ደግሞ ጥልና ክርክርም ሊመጣበት እንደሆነ ጠቋሚ ነው ማለት ነው። በህልም ከፈጣሪ መልእክት ማግኘት ለሁሉም ሰው የተሰጠ ጸጋ ነው። ስለዚህ በማንኛውም ችግር ውስጥ ስትሆኑ በእንቅልፍ መልእክት ለመቀበል ብልሃት ይኖራችሁ ተኙ። ችግር ሲኖርባችሁ እንቅልፍ አጣሁ መተኛት ጨነቀኝ አትበሉ። በእንቅልፋችሁ ውስጥ ነው መፍትሄ የሚገኘው። ስትተኙ በህልማችሁ መፍትሄ ታገኛላችሁ ማለት ነው። ሌላው ደግሞ ስለ ስጋ ማለም ነው እና እዚህ ላይ ላስገነዝባችሁ የምፈልገው አንዳንድ ሰዎች ስጋ ካለምኩ ለኔ መከራ ነው ይላሉ። አንዳንዶች ደግሞ አይ ለኔ ሲሳይን በረከት ነው ይላሉ። ይህ ለምን ሆነ እነግራችኋለሁ። አብራችሁኝ ሁኑ። በህልም ስጋ አለማችሁ ማለት አንድ አይነት ፍቺ ትርጉም የለውም። ይህ የሆነበት ምክንያት ደግሞ ምን አይነት ስጋ፣ ጥሬ፣ የተቀቀለ፣ የበሰለ፣ የተጠበሰ፣ ምን አይነት እንስሳ፣ የበሬ፣ የአንበሳ፣ የሰው፣ የፍየል፣ የዶሮ ወዘተ። ሁለት ሰዎች ስጋ ይዘው ተሸክመው ወይንም ቤታቸው ውስጥ ተደርድረው ያልማሉ። አንዱ ቤት በረከት፣ አንዱ ቤት መከራ፣ ሐዘን ከሞት ጋር በተገናኘ ማለት ነው ይሆናል። ይህ የሆነበት ምክንያት ያ የእንስሳው አይነት የስጋው አይነት ይወስነዋል። ሌላው ስጋውን አንደኛው ማቀዝቀዣ ውስጥ ሆኖ ሲያየው ወይንም ሊያልም ይችላል። ሌላኛው ደግሞ እንዲሁ ውጪ ማቀዝቀዣ ውስጥ ሳይገባ ሊሆን ይችላል ያለመው። ስለዚህ ህልም ስታልሙ በቀጥታ በትክክል ለሚፈታ ሰው ብቻ ተናገሩ። ሌላው ደግሞ ፍቺውን እስከምታገኙ በጸሎት ቆዩ እንጂ እከሌ ይህንን ህልም አይታ ወይንም አይቶ መከራ ደርሶበታል አትበሉ። እናንተ ያያችሁበት መንገድና ያያችሁት የስጋ አይነት የተለየ አይነት ፍቺ ሊኖረው ስለሚችል አስደሳች ህልም ሊኖረው ይችላል ማለት ነው። አድማጮቼ ዝም ብዬ የህልም ፍቺ ትርጉም ብቻ ከምነግራችሁ አንዳንድ ማወቅ መገንዘብ ያለባችሁንም እንድታውቁ ስለምፈልግ ነው። ሌላው ደግሞ ህልማችሁን ዝም ብላችሁ ሊያገኛችሁ ሰው በስራ ቦታም በመንገድም በጎረቤትም አትናገሩ። በቃ ለምታምኑት ሰው ብቻ መሆን አለበት። ህልም ስትናገሩ ደግሞ
ያ ህልሙን የምትነግሩት ሰው ለእናንተ ቀና የሆነ አመለካከት አለ ወይ? መጠንቀቅ አለባችሁ። ህልማችሁን ማን ላይ መጣል እንዳለባችሁ ተጠንቀቁ። ስለዚህ ይህን ነው ለማለት የምፈልገው። እንግዲህ ይቅርታ አድማጮቼ፣ ማወቅ ያለባችሁን እንድታውቁ ለማለት ያክል ነው፣ ስለምፈልግም ነው። በቀጣዩ እስከምንገናኝ በያለንበት ሰላም ያቆየን። ቻው።